ስራ ማረግ ምንድነው ነው? 50 አለቃ ማረግ? አዎ አዛዥ ነኝ። ጋንታ መሪ ነበርኩት። ጋንታ ማለት ነው። ጋንታ ነው ምንድነው የሚባለው? ጋንታ ነበርኩት። ጋንታ መሪ ነኝ። እሺ ጋንታ መሪ ነኝ። ግን እኔን ጥሎኝ ሄዱ። እኔ እዚህ ቀርቼ አሁን ከእናንተ ጋር አለሁ። እንዴት ለምን ጥለው ይሄዱ? ለምን ጥለው ይሄዱ? እኔ ሽንት ቤት ገብቼ ስወጣ እነሱ ሁሉ አልደወሉልህም? ምንም የተደወለ ስልክም የለኝም። የዛን ሰዓት እንዴ ጋንታ መሪ ለጋንታው ማን ነዞልህ? ጋንታው ማን ጠራ? ምክትሉ ይዘው ሄደ። ምክትሉ ይዘው ሄደ? አንተ ዋና ጋንታ መሪ? አዎ። ከዛ ውጪ ምንም እኔ ላንተ እኔ አንተም የኔ ወንድም እኮ ነኝ አንተ። እሺ ሲወጡ እንመለሳለን ብለው ነው የወጡ ወይስ አላስመለሱም? እሱን እኔ አላቅም። አመራር አንተ ቅደን ተናገር። ጋንታ መሪ ነው ተናገር። አይመለሱም። እኔ እሱን አላቅም። እሺ አይመለሱም። አወጣጣቸው ምንድነው? አወጣጡ በቃ አለ አይደለ? በቃ እዚህ ደንበጫ አካባቢ ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ምርጫ ቦርድ በመከላከያ ሰራዊት ካምፖች የምርጫ ጣቢያዎችን እያቋቋመ እንዳለ ተገለጸ። የአማራ ክልል የምስለኔው አስተዳደር የጸጥታ አመራሮች ምርጫውን ለማደናቀፍ የሚደረገውን እያንዳንዱን እንቅስቃሴ በትግስት አንመለከተውም ሲሉ ማስጠንቀቃቸውም ተሰምተዋል። በአማራ ክልል በተለይም በጎጃም መጠነ ሰፊ የሆነ የማጥቃት እንቅስቃሴ በአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ አማካኝነት እየተካሄደ እንዳለ ነው የሚደርሱን መረጃዎች የሚያመለክቱት። እነዚህን ወደ እናንተ የምናደርስበት ከፋኖ መንደር የተሰኘውን መርሃ ግብራችን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም አመሰግናለሁ። አውደ ውጊያ ውሎችን በተመለከተ ከሱን ጀምርና አጠቃላይ ሁኔታውን እንመለከታለን። መረጃዎች እንደሚያመለክቱት ከሆነ የእዝ መሪዎች እጃቸውን እየሰጡ እየተደመሰሱም እንዳለ፣ አራተኛው ኮሎኔል ጎንደር በተካሄደው ውጊያ እንደዚሁ እጅ መስጠቱም እየተገለጸ ነው ያለው። እስቲ ውጊያዎቹን በተመለከተ በእጅ የሚገኙ መረጃዎችን ብታካፍለን። ዛሬ ከተገኘው ድል ልጀምር። እንግዲህ እንደሚታወቀው በጎጃም ለተከታታይ አንድ ሳምንታት በቀጠለው ውጊያ በተለይ በዋናነት ሰሜን ጎጃም ጎንጅን ቆለላና ለባህር ዳር 40 ኪሎ ሜትር ርቀት ላይ በምትገኘው አዴት ከተማ የፋኖ ኃይሎች ተቆጣጥረው ክሳራ ማድረሳቸው ይታወቃል። እንዲሁም በምዕራብ ጎጃም ለተደጋጋሚ ጊዜ ያገዛዙ ጦር ወደ ደጋዳሞት ፈረስ ቤት ከተማ እየገባ እየተደመሰሰ የወጣ መሆኑና በደጋዳሞት በተፈጸመው የማጥቃት እንቅስቃሴ የፋኖ ኃይሎች በከተማዋ የነበረውን አዲስ 2 ክፍለ ጦር ምሽግ ውስጥ ገና ሳይለማመድ ከበባ በመፈጸም የአንድ ኮሎኔልን ጨምሮ በርካታ መስመራዊ መኮንኖችና 200 በላይ የአገዛዙን ጦር መደምሰሳቸውንና በርካታ የጦር መሳሪያዎችን ማርከዋል። የአርበኛ መንበሩ ጌትዬ ዘመቻ በማለት በሰዴ ወረዳ ዋና ከተማ ሰዴን ከተማ የፋኖ ኃይሎች ከበባ በመፈጸም ትልቅ ድል አግኝተዋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮርና 206ኛ ኮር በጋራ በመቀናጀት ባደረጉት የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳዋን መቆጣጠራቸውን አስታውቀዋል። እንግዲህ መንበሩ ጌትዬ የተሰየመው ይህ ዘመቻ የአገዛዙን ካምፕ በመደምሰስ የሰዴ ከተማን ማህበረሰብ ከአገዛዙ ነጻ ማውጣታቸውን አስታውቀዋል። እንግዲህ በተደረገው ውጊያ 5 ብሬን መማረክ ችለዋል። እንዲሁም ክላሽ ከ100 በላይ ማርከዋል። ቆመ ጠብቀኝ 17 የተበላሸ መሳሪያ 7 የመገናኛ ሬዲዮ 1 የወገብ ትጥቅ 14 የክላሽ ካዝና ከ140 በላይ የእጅ ቦምቦች 50 የብሬን ተተኳሽ 2000 የክላሽ ተተኳሽ 1000 ማርከዋል። ፓትሮል ዳብል ጋቤና 4 የአምቡላንስ መኪኖችን ለወታደራዊ አገልግሎት ሲጠቀሙበት የነበረን 1 ከወታደራዊ ካምፕ ውስጥ አግኝተው ማርከዋል። ሞተር ሳይክሎች 15 ሌሎችም በርካታ ተንቀሳቃሽ መኪኖችን ማርከዋል። የአገዛዙ ጦር ለሰራዊቱ ምግብ ሲጠቀምበት የነበረ ከ60 ኩንታል በላይ ጤፍ በካምፓቸው ውስጥ ከ10 ኩንታል በላይ ስኳር፣ 1 ኮንቴነር ዘይት መማረካቸውን አስታውቀዋል። መከላከያ እንግዲህ ከመካከለኛ እስከ 100 አለቃ ማዕረግ ያለው መማረካቸውን፣ ፓራ ኮማንዶዎችም እንዲሁ መማረካቸውን፣ በርካታ ሚኒሻዎች መማረካቸውን በአጠቃላይ በተደረገው ውጊያ ከ90 በላይ የመከላከያ ሰራዊት 22 የፓራ ኮማንዶ ተብሎ የሚጠቀሱት እንዲሁም 55 ሚኒሻ በተደረገው ውጊያ የተደመሰሱ መሆኑን በአጠቃላይ በድምሩ ከ167 በላይ የአገዛዙ ጦር መደምሰሳቸውንና ከተማዋን በቁጥጥራቸው ስር ማድረጋቸውን አስታውቀዋል። እንግዲህ በተደረገው ውጊያ በርካታ የአገዛዙ ጦር ከከተማዋ ወጦ ማምለጥ በማይችልበት ደረጃ በርካታ ምርኮኞች ተገኝተዋል። እንግዲህ የአገዛዙ ጦር ይዞት የነበረውን መሳሪያዎች የፋኖ ኃይሎች በእጃቸው ማስገባታቸውን አስታውቀዋል። ይህ በእንዲህ እንዳለ በሰዴ ወረዳ ሰዴ ከተማን የፋኖ ኃይሎች በአገዛዙ
6ኛ እዝ 601ኛ ኮር 25ኛ ክፍለ ጦር በፈጸሙት ማጥቃት አንድ የሻለቃ ምክትል አዛዥን ሲማረክ የተከማቸ መሳሪያ ከነተተኳሹ ተማርኳል። እንግዲህ የመሳሪያ መጋዘን ሰዴ ወረዳ ስትራቴጂክ ከተማ በመሆኗ ወደ በርካታ ወደ ሞጣ፣ ወደ አባያ በረሃ፣ ወደ ቢቡኝ እና ወደ ተለያዩ ጎጃም አካባቢዎች ለመንቀሳቀስ ዋና የማዘዣ ጣቢያ ሆኖ እያለ በርካታ የነፍስ ወከፍና የቡድን መሳሪያ ተከማችቶ የሚገኝበትን ባጠቁበት ወቅት በመጋዘን ተቀምጦ በማግኘታቸው ይዘው እንደሄዱ ነው ለማወቅ የተቻለው። በጎጃም አሁንም የዘመቻ አዛዡን ጨምሮ 4 የአድማ ብተና አባላት ብሬን እና የነፍስ ወከፍ መሳሪያ በመያዝ 206ኛ ኮርን መቀላቀላቸውን አስታውቀዋል። በደብረ ማርቆስ እንዲሁ ደብረ ማርቆስ ከተማ ላይ 11 አድማ ብተና የቡድንና የነፍስ ወከፍ መሳሪያ በመያዝ 206ኛ ኮር 14ኛ ክፍለ ጦርን መቀላቀላቸውን አስታውቀዋል። በሌላ ዜና እንዲሁም በማዕከላዊ ጎንደር ከምስራቅ ደንቢያ እስከ ማክሰኝት ያገዛዙ 2 ክፍለ ጦሮች የፋኖ ጠንካራ ይዞታ የተባሉትን አካባቢዎች ለመቆጣጠር ከጎንደር 30 ኪሎ ሜትር ርቀት በሚገኙት በእነዚህ አካባቢዎች በተለይ በዋናነት የአጼዎቹንና የበጌምድር ክፍለ ጦር አመራሮችን ለማፈን እንቅስቃሴ ባደረገበት ሰዓት በተለይ የ57ኛና 74ኛ የአገዛዙ ክፍለ ጦሮች በሌሊት ተጉዘው በዋናነት በ5 አቅጣጫ ከማክሰኝት ከተማ እንዲሁም ከአርባይቱ እንስሳ በኩል በጸዳ በኩል በደንቢያ ወረዳ በኩል በሮቢት አድርገው በአዲስ ዘመን ኢንፍራንስ በኩል አድርገው በርካታ ኃይሎቻቸውን በ5 አቅጣጫ የፋኖ ኃይሎችን ለማፈን እንቅስቃሴ ቢያደርጉም እነሱ እንደገና ከበባ ውስጥ ገብተው ከባድ ክሳራ ደርሶባቸው ተበታትነው እንደተመለሱ ነው መረጃዎች የሚያመላክቱት። በተደረገው ውጊያም ከ40 በላይ የአገዛዙ ጦር ወይም የመከላከያ ሰራዊት ሲደመሰስ ከ30 በላይ መቁሰሉና 21 የአገዛዙ ጦር ምርኮኛ መሆኑን እንዲሁም በተደረገው ውጊያ 15 ክላሽ ከ2500 በላይ ተተኳሽ 1000 የብሬን ተተኳሽ መማረካቸውን በተለይ በሮቢት ከተማ አቅራቢያ በተደረገው ውጊያ የአገዛዙ ጦር እጅ መስጠቱንና አሁንም ውጊያው የቀጠለ መሆኑን በዚህ አካባቢ እየተደረገ ያለው ውጊያ ዛሬን ጨምሮ ለ3 ተከታታይ ቀናት የዘለቀ ቢሆንም የአገዛዙ ጦር ከተለያዩ አቅጣጫዎች ከአዘዞ ወታደራዊ ካምፕ እንዲሁም ከጭልጋ ሰራማ ከሚባለው ወታደራዊ ካምፕ ከአዲስ ዘመን በኩል ሰራዊቱን በ3 አቅጣጫ ተጨማሪ ኃይል ቢያመጣም እስካሁን ድረስ ውጤት ማምጣት ባለመቻላቸው ከፍተኛ ክሳራ አድርሰውበታል። አሁንም በከበባ ተራራ ላይ ተቀምጦ እጅ ስጥ የተባለ በርካታ ጦር እንዳለ ነው መረጃዎች እያመላከቱ የሚገኙት። አሁንም በምዕራብ ደንቢያ ጨዋይት፣ በጣቁሳ ወረዳ ደግሞ ጨውድባና ጨፍደብር በሚባሉ ቀበሌዎች ላይ የአገዛዙ ጦር በፋኖ ኃይሎች ከበባ ተፈጽሞበት ውጊያ ላይ እንደሆኑ ነው ለማወቅ የተቻለው። በሌላ ዜና እንዲሁ በሸዋ መራቤቴ ቀጠና የፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ በኮሎኔል ማቴዎስ ማዴቦ የሚመራው የአየር ወለድ 101ኛ ክፍለ ጦር የአጼ ዳዊት ክፍለ ጦር በወሰደው ማጥቃት 25 የኮማንዶ አባላት በሰዓታት ውጊያ መገደላቸውና በሚዳና ሬማ ወረዳ ከንጋቱ 11 ሰዓት በተፈጸመባቸው ማጥቃት በ4 አቅጣጫ ሲመጣ የነበረውን የአገዛዙ ጦር አሁንም ገጥመው ክሳራ እንዳደረሱበትና በተለይ በሚዳና ሬማ ወረዳ አካባቢ ከ25 በላይ የአገዛዙ የኮማንዶ ኃይሎች ተደምስሰዋል ብሏል። እንግዲህ ከዓለም ከተማ ተጨማሪ ጦር አስመጥቶ አካባቢውን ለመቆጣጠር ጥረት ቢያደርግም እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁ በወሎ አምባሰልና ጉባላፍቱ ወረዳዎች ላይ የ101ኛ 104ኛ 106ኛ ኮሮች የሚኒሊክ ዕዝ 3 ኮሮችን በመቀናጀት በፈጸሙት ማጥቃት ከ70 በላይ የአገዛዝ ጦር መደምሰሱን ለማወቅ ተችሏል። በአምባሰል ወረዳ ሚላዊ በተባለ ቀበሌ፣ በጉባላፍቶ ወረዳ ዳንጉላትና በሸዊት ቀበሌዎች ላይ ስቦ በመምታት በሚለው ስትራቴጂያቸው የአገዛዙን ጦር ወደኋላ ከፍተው ካስገቡ በኋላ ከ70 በላይ የአገዛዙ ጦር መደምሰሳቸውን አስታውቀዋል። ተከቦ የሚገኘውን የአገዛዙ ጦር ለማትረፍ ወልዲያና መርሳ የአገዛዙ ጦር ተጨማሪ ኃይል ለማስመጣት ጥረት ቢያደርግም እንዳልቻለ ነው ለማወቅ የተቻለው። እንዲሁም በዳውንት ወረዳ ኩርባ ከተማ ወታደራዊ ካምፕን አጥቅተው ሚኒሊክ ዕዝ 206ኛ ኮር በአገዛዙ ጦር ላይ በወሰደው እርምጃ የወታደራዊ ካምፑን መቆጣጠሩና በካምፑ ላይ የነበሩ የአገዛዙ ጦር መደምሰሳቸውንና ቀሪዎቹን መማለካቸውን ከዛ አካባቢ የደረሰኝ መረጃ ያመላክታል። ይህ በእንዲህ እንዳለ በደሃና ወረዳ በሚኒሊክ ዕዝ 303ኛ ኮር በተፈጸመ ማጥቃት 28 ሚሊሻ አድማ ብተና ፖሊስ እና ሌላ የፓራ ኮማንዶ ኃይሎች መደምሰሳቸውና በተጨማሪ 26 የአገዛዙ ጦር ከነሙሉ ትጥቃቸው በተደረገው ውጊያ እጅ መስጠታቸውን
ለማወቅ ተችሏል። 44 የነፍስ ወከፍ መሳሪያም ከነዚህ ኃይሎች የፋኖ ታጋዮች መማረካቸውን አስታውቋል። ከተማረኩት መካከል ከግማሽ በላይ የሚሆኑት ከዚህ በፊት የተማረኩና የተሐድሶ ትምህርት ተሰጥቷቸው ወደ የቤተሰቦቻቸው በሰላም የተሸኙ ሆነው ነገር ግን የአገዛዙ ጦር በየሄዱበት በየቤተሰቦቻቸው በግድ አፍኖ ወደ ውጊያ ያስገባቸው መሆኑን ከምንጮቻችን ያገኘነው መረጃ ያመላክታል። ከዚህ በተጨማሪ ከ70 በላይ የአገዛዙ ሚኒሻ አባላት ከራያ ቆቦ፣ ራያ አላማጣ፣ ራያ ባላ እንዲሁም ከኮረምና ጨርጨር ከተባሉ ቦታዎች የፋኖ ኃይሎች እና የሚኒሊክ እዝን መቀላቀላቸውን አስታውቋል። የአገዛዙ ጦር በአጠቃላይ እየፈረሰ ነው። በተለይ በዋናነት የሚኒሻና የአድማ ብተና እና የፖሊስ ኃይሎች አሁን እየገባቸው በመምጣቱ በጋራ በመቀናጀት በአንድ አቅጣጫ ከ70 በላይ በደብረ ማርቆስ አካባቢ እንዲሁም ከ20 በላይ የአገዛዙ ጦርን እየከዱ የፋኖ ኃይሎችን ከነ ስናይፐራቸው እና ከነፍስ ወከፍ መሳሪያቸው ጋር እየተቀላቀሉ እንደሆነ መረጃዎች ያመላክታሉ። በጣም አመሰግናለሁ። ዝርዝር የሆነ የውጊያ ውሎችን የተመለከተ ዘገባ ነው ያቀረብክልን። እንግዲህ እንደምንሰማው ከሆነ ከቅርብ ጊዜ ወዲህ ወታደራዊ አዛዦች፣ ኮሎኔሎች በተደጋጋሚ እየተያዙ እየተማረኩ እየተደመሰሱ እንዳለ ነው የሚነገረው። የቴዎድሮስ እዝ በአንድ ሳምንት ውስጥ ብቻ 3ኛውን የአብይ አህመድ ከፍተኛ መኮንን መማረክ መቻሉን ነው የሰማ ነው። ጎንደር ላይ ተመሳሳይ መረጃዎች ናቸው የሚወጡት። ምንድነው ይሄን የሚያሳየው? ወታደራዊ አዛዦች ግምገማም እየተቀመጡ ነው። ለምንድን ነው የምንሸነፈው? ለምንድን ነው በየጊዜው ይህን ያህል ሰራዊት እጅ እየሰጠ ያለው? ለምንድን ነው ሰራዊቱ ማይዋጋው? አያምንበትም ወይ? ብዙ ነገሮችን በማንሳት ግምገማ መቀመጣቸውንም እንሰማለን። የአገዛዙ ሰራዊት ከዕለት ወደ ዕለት እየተመናመነ በከፍተኛ ደረጃ እየተዳከመ እንዳለ የሚያሳይ ነው። እስቲ ከዚህ አንጻር የሰሞኑ ድሎችን እንዴት ትገልጻቸዋለህ? መሳይ የአገዛዙ ጦር እኮ ዓላማ የሌለው ጦርነት ነው ለ3 ተከታታይ ዓመታት በአማራ ክልል ያደረገው። የወታደራዊ እንቅስቃሴያቸው በጥርነፋ ስለሆነ በግዳጅ ስለሆነ ሰራዊቱ አምኖበት በውጊያው አምኖበት አይደለም ውጊያ እየገባ ያለው። ሰራዊቱ የተገነባው በግዳጅ በታፈሰ ወጣት ነው፣ በግዳጅ በታፈሰ ሚኒሻ ነው። ምናልባትም አንዳንዶቹን በተለይ መስመራዊ መኮንኖችን በገንዘብ በመደለል ከፍተኛ የሆነ ገንዘብ በመስጠት አዲስ አበባ ላይ የአዲስ አበባ ከተማ ህዝብ በሰራው ኮንዶሚኒየም እየነጠቁ ህንፃ እየተገነባላቸው መሬት እንዲሸጡ በማድረግ አመራሮችን ብቻ በደንብ አድርጎ በእንክብካቤ ገንዘብ በመስጠት በመያዝ ሰራዊቱን ግን አፍነው ነው ወደ ግንባር እያስገቡ ያሉት። እየወደቀ የቀረው እኮ በግዳጅ ታፍሶ የሄደው ሰራዊት ነው። ሲማረኩ እየተናገር እኮ ነው። በአማራ ክልል ሰራዊቱ የሚዋጋበት ምክንያት ስለሌለው፣ ዓላማ ስለሌለው ተሸንፎ የሚገባ ሰራዊት